ዳግም ወይዘሮ ገነትን ለቀቃቸው። ለብሌን ደውለው ስራ ለቀሽ ውጭ ሲሏት ስለሰማ ወስደው ምን ያደርጓታል? እኔ ከስቃይና ከመከራ ልታገድሽ እንጂ ለመከራና ለስቃይ ከሆነ ማን እናትሽ ገነትን ማምጣት ይሻለኛል ብሎ በሀሳቡ አሰላስሎ ምነው ፈዘዝክ ደነዘዝክ ብትለውም እሱ ግን ምን እንደሚላት ግራ ገብቶት ወላጅ እናትሽን ወይም አሳዳጊ እናትሽን ያገድኳት እኔ ናት ብልሽ ምን ትይኝ ይሆን እያለ በውስጡ እያሰበና እያሰላሰለ ወይዘሮ ገነትን ሳያዩት ፈቶ ለቀቃቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ዋላችሁ? እንዴት ሳደራችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበል። ለዛሬ ይዤላችሁ የመጣሁት አደራ ድራማን ክፍል 14 ነው። እንድትከታተሉ በአክብሮት ጋብዛለሁ። ብሌን ስራ መልቀቅ ፈልጋለሁ፣ ባዘዟት መሰረት ስራ መልቀቅ ፈልጋለሁ ብላ ወላጅነቷን ጥላ አሳዳጊነት እናቷን መርጣ ስራ ጥላ ወጣች። ምንም ያክል እንኳ ወይዘሮ ሰላም መልካም ሴት እንኳ ብትሆንም ነገር ግን እሷ እናቷ ለእሷን ለማሳደግ እያደረገችውን ነገር መርሳት አልቻለችም። ስለዚህ ስራ ለቃለሁ ስትላት ሰላምም ለምንድን ነው የምትለቀው? ትንሽ ብትረጋጊስ ብትላትም እሷ ግን አልሰማም ብላ ስራ ለቃለች። ቃል ሁሉንም ነገር ስታወራ ብሌን ስለሰማቻት ስለዚህ ወደ ሩጫ ሄዳ ወደ ውጭ እየሮጠች ስትሄድ ፈጥና ሄዳ ብሌን ክፍሏን ዘግታ ተቀመጠች። ብታንኳኳባትም የሰማሽው ነገር እንደረሳሽው ሰምተሽ እንዳልሰማሽ ብታስብ ይሻልሻል፣ ወይም በሩን ከፍተሽ እንነጋገር ብትላት እሷ ግን ልከፍትላት አልቻለችም። ወይኔ ጉዴ! ምን አይነት ክፉ ሰው ናት! ምን አይነት ጨካኝ ናት! ቃል ግን እንዴት እንደዚህ ታደርጋለች? ለካ ባለፈው በመርዝ ልገላት የነበረው እናቷ ስላልሆነች ነው እያለች እያብሰለሰለች ቃልም ንዴትና ብስጭት በተሞላበት ወደ ጓደኛዋ ተመልሳ በአንቺ ምክንያት ነው ይሄ ሁሉ ነገር የደረሰብኝ። ስለዚህ ከዚህ ተቤት ውጭ ዓይንሽን ማየትም አልፈልግም። ወደዛ ወደ ቆሻሻ ህይወት እንድመለስ ትፈልጊያለሽ ስትላትም ጓደኛዋ እኔ ምን አጠፋው? ምን ሳደረኩ? ስትላትም አሁን ዓይንሽን ማየት አልፈልግም ከዚህ ተቤት ውጭ ብላ ታባርራታለች። ጓደኛዋም ከመውጣቷ በፊት ድጋሚ እዚህ ቤት ስወጣ ሚስጥርሽን ልዘረግፍ ነው የምመጣው እና ተጠንቀቂ፣ ሚስጥርሽን እንደነገርሽኝ የዘነጋሽ መሰለኝ። እንዴት እንደዚህን ያንቺን ብዬ መጥቼ እንደዚህ ትይኛለሽ? ትላትና ቤቱን ለቃ በፍጥነት ትወጣለች። ቃልም በፍጥነት ስልኳን ወጥታ ለባኃይሉ ትደውልና ሁሉንም ነገር ብሌን እንደሰማይ ትነግረዋለች። እሱም በብስጭት እንዴት እንደዚህ ታደርጊያለሽ? እንዴት እንደዚህ ትዝረከረኪያለሽ? ብሎ ከጮህባት በኋላ ምን ማድረግ እንዳለብኝ ግራ ገብቶኛል። ምክንያቱም ብሌን በሯን ቆልፋ ተቀምጣለች። በአይነ ቁራኛ እንድትከታተላትና ከክፍሏም እንዳትወጣ ማንንም ሰው እንዳታገኝ አድርጊ ይላታል። ብሌንም ያንን እንዳታደርግ እሺ አደርጋለሁ ብላ ቃል ስልኩን ትዘጋለች። እሷ በጣም እየተንሰቀሰቀች እና እያለቀሰች ብሌን ለዳግም ትደውላለች። የት ነው ያለኸው? የማናገርህ ነገር ነበረ ስትለውም ምን ነው ምን ሆነሻን? እያለቀሽ ነው እኮ ምናምን ሲላትም እሷ ምንም እንዳልሆነችና በፍጥነት ስትመጣ ልታገኝህ እንደምፈልግ ትለዋለች። እሱም አስቸኳይ ጉዳይ ከሆነ አመጣለሁ ይለዋታል። አይ ጉዳይህን ስጨርስ ና ቶሎ ትለዋለች። ወደ ወይዘሮ ገነት እየገባ ነበረ። ከፍቶም ወይዘሮ ገነት ማለት አስም ስላለባት ትንፋሽ አጥሯት ራሷን ስታ ነበረ። ውሃ ፊቷ ላይ ከረጨላት በኋላ ምንም ትንፋሽና መልስ አልሰጥም ስላለችው በጣም ግራ ገብቶት እየተንሰቀሰቀ እኔ ብሌንን ስቃይና መከራ አለማየት ይሄን ባደርግም እንዴት እንደዚህ ታደርጋለህ? እንዴት እንደዚህ አደርጋለሁ? እኔ በጣም ክፉ ሰው ነኝ፣ እኔ በጣም መጥፎ ሰው ነኝ እያለ አጠገቧ ቁጭ ብሎ ቁርጭጭ ብሎ እያለቀሰ እያለ ድንገት ትነቃና በያዘችው ድንጋይ ትልቅ ድንጋይ ጭንቅላቱን መታ ልትወጣ ስትል የኃይሉ ተላላኪ ይመጣል። እሱም ድጋሚ ያስራትና ሁለተኛ ይሄ ስህተት እንዳይደገም ለዳግም ነግሮት ይወጣል። እሷም አፏን ስላላፈናት እንዴት እንደዚህ ታደርጋለህ? እኔ እኮ ለልጄ ጥሩ ወዳጅ አገኘች ብዬ ፈጣሪን እንኳ አመስግኜ ነበረ። አንተ በልቶ ካዲ! እኔ እኮ ያለኝን እንደ እናት ዘርግቼ አብልቼህ ነበረ። እንዴት የበላህበትን ወጭ ትሰብራለህ? ብትለውም
እኔ ባላግትሽ እኮ ወይዘሮ ገነት ይገሉሽ ነበር። በልበልበል ዝም በል አሁን ስንት ከፈሉህ ግን እንደዚህ ላደረግከኝ ሲሉትም አይ እኔ ገንዘብ ምናምን አይደለም፣ ነገር ግን አሁን ላይ ምንም ብለውትም ሊረዱ ስለማይችሉ ብሏት ጥሏት ይወጣል። እሺ ብሎ ቤቱም ውስጥ ሲገባ ምንም ብሌን ለማግኘት አቅሙና ብሌን እናቴ ጠፋች እያለቀሰች እያለ አይኗን ማየት ስላልቻለ ወደ ክፍሉ ይገባል። ብሌንም ክፍሏን ዘግታ ስትቀመጥ በሀሳቧ ስታሰላስል ምን ጊዜ ነው እስከ መቼ ነው በር ዘግቼ የምቀመጠው? ስለዚህ ከፍቼ ልጋፈጣት ይገባል ብላ በሩን ከፍታ ስትወጣ በረንዳ ላይ ስደርስ ስልኳ ድንገት ይጮኋል። እናቷን እነሱ እንዳገቷትና ምንም ነገር አደርጋለሁ ብትል እናቷን እንደሚገሉባት ይነግሯታል። ምን ማድረግ እንዳለብሽ እስከምንነግርሽ አድበሽ ቁጭ በይ፣ ምንም ነገር እንዳታደርግ ይሏታል። እሷም እናቷም ቢያገናኟትም ነገር ግን ምንም ነገር ብዙ ሊመላለሱ አልቻሉም። ምክንያቱም ቶሎ ስልኩን ቀማት፣ ያልኩሽን ካላደረግሽ እናትሽን እገልብሻለሁ ሲላትም እሺ ትልና ቃል ድምጿን ስትሰማ ከክፍል ወይም ከሳሎን በራ ትወጣለች። አንቺ ምንድን ነው የሰማሽው እያለች ስታስፈራራት ቃልዬ እኔ እኮ እናቴ ታገተችብኝ እያለች ብሌንም በዋም ማርገፍ ትጀምራለች። ቃል ስለ እሷ እናት ማገት ምን ገዷት? እየጮኸችና እየተነጫነጨ ምንድን ነው የሰማሽው? የሰማሽውን እናገራለሁ ብትይ አርድሻለሁ እያለች ቢላ ይዛ መታ ታስፈራራታለች። ድንገት እየተጫጫሁ እያለ ብሌንም ድንገት ሴጣኗ ወይም በጣም ትዕግስቷን ትፈታተነውና ቆይ እኔ እናቴ ታገተች እያልኩሽ ምን አይነት ክፉ ሰው ነሽ? ቢያንስ መድኃኒት መሆን ቢያቀትሽ ለምንድን ነው መርዝ የምትሆኘው? መናገር ጥሩ ነገር መናገር ካልቻለሽ ዝም ማለት ይሻላል ብላ ስትነግራት ጭራሽ መፈላሰፍም ጀመርሽልኝ ብላ በናቷ ላይ እየጮኸችባት እያለ ሰላም በሩን ትከፍታለች። ምን ሆናችሁ ነው ልጆች በሰላም ነው ስትላትም አይ በሰላም ነው ማዬ፣ በሩ እኮ የብሌን እናት እኮ ታገቱባት፣ ስለዚህ አይዞሽ እያለች ቃል ከአውሬነት ወደ መላእክነት ተቀይራ ለብሌን ማጽናናት ትጀምራለች። ሳሎን እንግባ ብለው ታይዘው ተገቡ በኋላ ሰላምዬ እቅፏ ውስጥ አስገብታ ሁሉም ነገር እንደሚያልፍና እናትሽም እንደምትለቀቅ ምንም እንደማትሆን ቃል እገባልሻለሁ፣ ደግሞም ፖሊስ ጣቢያ ማመልከት እንችላለን ሲሉም ሁለቱም አይ እናቴንማን የሆነ ነገር ካመለከት እንዲገሉብኝ ይችላሉ፣ ስለዚህ ይቅርብኝ እሱ ትላታለች። እሺ በቃ አንቺ ያልሽ ይሁን ትላትና ትንሽ አረፍ ብለው ከተጫወቱ በኋላ ቁጭ ብለው እያለ ኃይሉ ይመጣና ብሌን እግር ስር ወርቆ ድንጋይ ተሸክሞ ይቅርበኝ ልጄ አለ ስምሽ ስም ሰጠሁሽ፣ እባክሽ ይቅርበኝ፣ ይቅር ካላልሽ ከዚህ ስርሽ አልነሳም። ሰላምን በመካከል ጣልቃ ትገባና ተዝዘ ቤት እንዳትገባ እኮ ነግሬ ነበር፣ ማን ፈቀደልህ? ስለ ይቅር ካለች በድጋሚ በዓይንሽ ላታይኝ እሄድልሻለሁ። ነገር ግን በዚች በህፃን ልጅ ላይ የሰራሁት ግፍ ጸጸቱ ሊገለኝ ነው። ስለዚህ ብሌን እባክሽ ይቅር በይ ሲላትም ይቅርታ ስታደርግለትም ከልብሽ አይደለም ብሎ ሙጭጭ ሲልባትም እማትሙት እኔ ይቅር ብያለሁ ብላ ቃል ትገባለታለች። ከዛ የሚነሳና ይቅር ስላልሽ ብሎ እኔ ግን ይቅር አላልኩሽም ብሎ በውስጡ እያወራ ወደ አጠገቡ ወስዶ እቅፍ አድርጎ አይዞሽ እያለ እያጽናናት እያለ ሰላምዬ እግር ላይ ተደፍቶ ይቅር በኝ ሲላትም እሷም አያስፈልግም ይሄን ያህል ብላ ይቅርታ ታደረገችለት በኋላ ስጋ እኮ ያው ስጋ ነው፣ ምንስ ቢቆሽሽ እንዴት ይጣላል ብሎ ይነግራታል። እሷም ጥፋትህ እኮ ያን ያክል አይደለም፣ በጣም ከባድ ጥፋት ነው፣ ለማንኛውም አይኔን ማየት አትችሉም የሚሉትና ቃልን እጇን ጎትቶ ሳያዩት ይወጣና እንዴት እንደዚህ አይነት ዝርክርክ ስራ ትሰሪያለሽ? ለማንኛውም እኔ ባላስተካክለው ነገር ኖሮ ሁሉም ነገር ተበላሽቶ ነበረ። አሁን የብሌን እናትን ያሳግቻታለሁ። ስለዚህ ብሌን ከዛሬ ከዚህ ተቤት ማታ ትወጣለች ይላታል። እሷም ይቅርታ ትጠይቀውና ምንም እያመነጫጨቀና እየሰደባት ቢሆንም ፋይልህን ለጠላቶች ሰጥቼ ዘብጥያት አላወርድህ ዛሬም ደከምካት ይችን ስድብ ብላ ትነግረዋለች። በውስጧ እየሆነች እያወራች እያለ አቶ በኃይሉ በሩን ከፍቶ ይወጣን ከዛ ተቤት ዳግም ልክ በሩን ከፍቶ ሲወጣ ዳግም ሲመጣ አሁንም ዘግቷት ያልፋል። ቀድምም ዘግቶ የገባ አሁንም እኔ እንደምፈልገው ነግሬው የለም ምን ሆናል ልጁ ብላ ወደ ዳግም ክፍል ትሄዳለች። ብሌን ምን ሆነህ ነው ስትለው ጭንቅላቱን ተፈርክሷል። ምን ሆነ ነው ብትለውም ደጋግማ እሱ ግን ከአምፖል ጋር ወይም መንገድ ላይ ሲሄድ ተጋጭቼ ነው ከእንጨት ጋር ይላታል። ዓይንህን እኮ የዓይን አምላክ ነው ያተረፈ፣ ስለዚህ መጠንቀቅ አለብህ ትለዋለች። እሱም
በውስጡ እናትሽን ልታመልጥ ስትል መታኝ ነው ብላት ምን ትለኝ ይሆን እያለ እያብሰለሰለ እሷም በቃ እያለች እያወራች እያለ ስልኳ ይደወላል። ከዛ ተቤት መውጣት እንዳለባትና በር ላይ መኪና እንደሚጠብቃት ይነገራታል። ዳግምም አትውጪ ቢላትም እሷ ግን ፈጽሞ ልትሰማው አልቻለችም። እሺ ብላ ወደ ክፍሏ ገብታ ኩርቱ ፌስታሏን ልብሷን አጣጥፋ ካስገባች በኋላ ሰላምዬ ጋር ሄዳ ስራ እንደምትለቅና እንድታሰናበታት ትጠይቃታለች። እሷም ለምን እንደዚህ እንደምታደርግና እናትሽ እንኳ የለችም ማረፊያ እንኳ የለሽም ስትላትም የሰው ቤት መስራት በቃ ትላታለች። እኔን የሰው ቤት አልሽኝ ስትላትም ግዴታ ስለሆነባት ምን ላርግ እትዬ እርስዎ ለእኔ እናት ነበሩ፣ ነገር ግን ይህን ካላደረግኩ እናቴን አደጋ ላይ ጥላታለሁ ብላ ጥላት ትወጣለች። በሀሳብ እያሰላሰለች እያለ ቃል ደግሞ አቶ በኃይሉን ዘብጥያ የሚያወርደውን ከጥላቶቹ ጋር ተነጋግራ ቪዲዮውን እየላከችለት ነው። በብር የፈለገችውን ነገር ብር እንደሚከፍሏትና ብቻ ፋይሉ እሱን እስር ቤት የሚከት ይሆን እንጂ እያሏት እሺ በቃ ብላ ተስማምታ ፋይሉን እየላከች እያለ ድንገት በኃይሉ በሩን ከፍቶ ይገባባታል። ብሌንም ከቤት እየወጣች እያለ ዳግምና እናቷ በር ላይ ይገናኛሉ። እሷ ማመን ራሱ ተስኗታል። ምክንያቱም እናቷን ለማዳን ስትል ስትወጣ ወላጅ እናቷም በር ላይ ስታገኛት በጣም ደንግጣለች። ውድና የተከበራችሁ ፍቅር ጎጆ ቤተሰቦች ለዛሬ ይዤላችሁ የመጣሁት አደራ ድራማ ይሄን ይመስል ነበረ። ከወደዳችሁ ላይክ ሼር አድርጉት። ነባሮች ተወደዳችሁ ላይክ ሼር አድርጉት። ወዳችሁና ፈቅዳችሁም ስለምትከታተሉ ከልብ አመሰግናለሁ። አደራ ድራማ ብዙ ህይወት ውጣ ውረድ ያለበት አስተማሪ ነው። እስከ መጨረሻው ድረስ እንድትከታተሉ በአክብሮት ጋብዛለሁ።